እድሜያችን እየጨመረ ሲመጣ ብዙ ነገራችን ስሎ የሆነ ይመጣል። ተቃራኒ ነው የሚሄደው አይደለ? እንዲሁም የጤናችን ሁኔታ እየቀነሰ ይመጣል። ጤናማ የሆነ የኑሮ ስታይል ከሌለን ማለት ነው። ሃይፐርቴንሽን ሊመጣ ይችላል፣ ዲያቤቲክ አርትራይተስ ይመጣል። ጆይንቶቻችን ላይ የተለያዩ ኢንፍላሜሽኖች ይፈጠራሉ ማለት ነው። ኮንስቲፔሽን ኢዝ ድርቀት አይደለ? ዋነኛውና መሰረታዊ ችግር ሆኖ አየዋለሁ ከትልልቅ ሰዎች ላይ ማለት ነው። ድርቀት ብዙ ጊዜ ሊመጣ የሚችለው ትልልቅ ሰዎች እንደ ድሮ መንቀሳቀስ አይችሉም። እንደ ድሮ ወይም ደግሞ አይንቀሳቀሱም። ጡረታ ወጥተው ቤት ተቀምጠው ሊሆን ይችላል። የተለያየ ምክንያት ሊኖር ይችላል። ታመው ሊሆን ይችላል እና በተለያየ ምክንያት ስለማይንቀሳቀሱ ባዲ ሲስተማቸው ስሎ ዳውን ይሆናል ማለት ነው። የበለጠ ያባብሰዋል የነበረውን ችግር እና በኮንስቲፔሽን ወይም በድርቀት ሲሰቃዩ ያለሁኝ እና ይሄ ችግር ታዲያ አንዳንድ ጊዜ የከፋ ነገር ውስጥ ሲወስዳቸው ያለሁኝ ፌንት ሁሉ ያደርጋሉ። ዲፌክሽን ሲንኮፒ የሚባል እንትን አለ ችግር አለ እና ባዞም ሄደው ቁጭ ይላሉ። try to push it right push down እና ያኔ ላይ ትንፋሻቸውን ይሰበስቡና ያንን የደረቀ ካካ ወይም ስቱል ለመግፋት ሲሞክሩ የሰበሰቡትን ትንፋሽ ቆጥቡና ሲገፉት ባልሳባ ማኑቨር ይባላል እሱ ነገር። ያኔ የደም ፍሎዋቸው ወደ ልብ መሄድ የነበረበት ይቀንሳል ማለት ነው እና ያኔ ሲቀንስ ልብ ደግሞ ወደ ብሬን የሚሄደውን ብለድ ፍሎ ይቀንሳል። ያኔ ምን ያደርጋሉ? ፌንት ያደርጋሉ። ዲፌክሽን ሲንኮፒ ይፈጠራል ማለት ነው። አያችሁ፣ ድርቀት እንደ ቀላል ነገር አድርገን እናየዋለን፣ ግን ፌንት ሊያሰራን ይችላል እና በዚህ ሰዓት ማለት ነው ድንገት ካልደረስንላቸው ችግር ሊፈጠር ይችላል። ሊወድቁ ይችላሉ፣ ጉልበታቸውን ሊሰብሩ ይችላሉ። የተለያየ ችግር ወይም አብራቸው ሰው ከሌለ ማለት ነው። አንዳንድ ጊዜ ኢመርጀንሲ ያለ እንትና ፌንት አደረገች ባዝሩም ፕሊዝ ካም ካም ይሉኝና ቶሎ ብዬ ሲሄድ ቪዲዮ ኦልሬዲ ነቅታለች ከፌንቷ ማለት ነው። ያቺ ሰከንድ በገፋችበት ሰዓት የመጣው ችግር ነው። ላይት ሄደ ዲዚነስ ሲሰማቸውና ከዛ ፌንት ያደርጋሉ ማለት ነው። ኮንስቲፔሽን ማለት ነው ብዙ ጊዜ ሙቭ ስለማያደርጉ ምን ይሆናል መሰላችሁ? ሙቭ ስናደርግ ኢንተስታይን ላይ ያለው መስላችን ሙቭ ያደርጋል። በዚህ ሰዓት ምን ያደርጋል? ሰውነታችን ያ ሲስተሙ ካካችንን ወደታች ይገፋዋል ማለት ነው። ስሎ ስለሆነ ሲስተማችሁ ያ ሜካኒዝም ስለጠፋ አይገፋም ማለት ነው። እንቅስቃሴ የለም። ሌላው ደግሞ ዲሃይድሬሽን ነው። ዲሃይድሬሽን ወደ ኮንስቲፔሽን ሊድ ያደርገናል ማለት ነው። ምክንያቱም በሰውነታችን ውስጥ ያለው ባዲ በቂ ስላልሆነ ሰውነታችን የራሱ የሆነ ሜካኒዝም አለው እንትኑን ፕሮብለሙን ፊክስ ለማድረግ ማለት ነው። በዚህ ሰዓት ምን ያደርጋል መሰላችሁ? ያለውን ፍሉድ በሰውነታችን ያለውን ፍሉድ መቆጠብ ይጀምራል እና ካካችን ውስጥ ያለውን ፍሉድ ኮንሲቭ ያደርገዋል። ያኔ ምን ይፈጠራል መሰላችሁ? ካካው ድርቅ ይልና ትልቅ ይሆናል። ያኔ መግፋት ሲሞክሩ ነው ያንን አይነት ፌንት የሚያደርጉት። እኔ ብዙ ጊዜ አጋጥሞኛል። ባይዘወይ እንደዚህ ሰዎች ፌንት እያደረጉ ማለት ነው። ስለዚህ ምን እናደርጋለን? ኮንስቲፔሽን ላለባቸው ሰዎች በጣም ወክ እንዲያደርጉ ሪስትሪክሽን ከሌላቸው ወክ እንዲያደርጉ እንሞክራለን። ፍሉድ ኢንካሬጅ እናደርጋለን እንዲጠጡ ማንኛውንም ፍሉድ፣ ውሃ ብዙ ጊዜ እሱ ጤነኛ ስለሆነ ኢንካሬጅ እናደርጋቸዋለን። ሌላው ደግሞ ፋይበር የሆኑ ምግቦችን ቬጅቴብልስ፣ ፍሩት፣ ሆል ግሬን ዳቦ የሚጠቀሙ ከሆነ ሆል ግሬን የሆኑ ዳቦዎችን ተጠቅመው ያንን ኮንስቲፔሽን ፊክስ እንዲያደርጉት እንመክራለን ማለት ነው ወደ መድኃኒት ከመሄዳችን በፊት። ያ ነገር ግን በእንደዚህ በነን ፋርማኮሎጂ የሆኑ ነገሮች የሚስተካከሉ ካልሆነ ምንድን ነው የምናደርገው? ወደ መድኃኒት እንሄዳለን። የተለያዩ አይነት ሶፍትዌሮች አሉ። እሱ እንደ ዶክተሩ ፈቃድ ኦርደር ይደረጋል ማለት ነው። ስለዚህ እድሜያችን እየጨመረ ሲሄድ ብዙ ነገራችን ስሎ እያደረገ ስለሚመጣ እየቀነሰ በተራ ነገር በትንሽ ነገር በየቀኑ 30 ደቂቃ ወክ በማድረግ እዛ አካባቢ ቤታችን ውስጥ በመንቀሳቀስ ጥሩ የሆኑ ምግቦችን ጎመን፣ ብርቱካን፣ ስፒናች፣ የተለያዩ ቬጅቴብል የሆኑ ነገሮችን በመብላት እንከላከለውና ራሳችንን ጤናችንን እንጠብቅላለሁ። ለዛሬ